የሚወዱት ቡና ይህን ዓመት አይሻገር ይሆናል። በፍጥነት የሚቀያየር የአየር ጸባይ ወይንም የዓለም የሙቀት መጨመር ተክሉን ከዓለም ላይ ሊያጠፋው ወይም ሌላው ቢቀር ጣዕሙን በጉልህ ሁኔታ ሊቀይረው ይችላል። ምንም እንኳን 124 የቡና ዝርያዎች እንዳሉ ቢታወቅም በገበያዎች፣ ቢሮዎችና በቤቶች የሚገቡት ዝርያዎች ግን ሁለት ዝርያዎች ናቸው፣ አረቢካና ሮቡስታ። ሮቡስታ ስሙ እንደሚያመለክተው ጠንካራ ቡና ሲሆን ኢንስታንት ኮፊ የሚባለው የቡና አይነትም ዋነኛ ቅመም ነው። ነገር ግን ጣዕሙ ለስላሳና ውስብስብ ጣዕም ካለው አረቢካ የቡና ዝርያ ጋር ሲወዳደር ለብዙዎች የደበዘዘ ነው። የዚህም ቡና ዝርያ ነው በዓለም ዙሪያ በሚገኙ ዋነኛ የቡና ምርቶች ውስጥ የሚገኘው። አለመታደል ሆኖ ግን ይህ ተክል በቀላሉ የሚጎዳ ነው። አነስተኛ የዝናብና የሙቀት ለውጥ ተክሉን ብሎም የቡና ምርትን ይጎዳል። አንድ የኮምፒውተር ሞዴል ተለዋዋጭ የአየር ጸባይ በአረቢካ ተክል ላይ የሚያመጣውን ተጽዕኖ ያጠና ሲሆን ውጤቱም የጫካ አረቢካ የሚበቅልባቸው ስፍራዎች በ2080 በ85% ሊቀንሱ እንደሚችሉ አሳይቷል። የአየር ጸባዩ በጥቂቱ ከከፋ የቡና አብቃይ ስፍራዎች ምርታማነት በ99.7% ሊቀንስ ይችላል። ትንበያው ለጫካው የአረቢካ ዝርያ ቢሆንም ማንኛውም ለኢትዮጵያ ሀገር በቀል ለሆኑት የጫካ አረቢካ ዝርያ የሚያሰጋ ነገር ለገበያ የሚቀርቡትን የቡና አይነቶችን እንደሚጎዳ ጀስቲን ሞት ይናገራሉ። በአሁኑ ወቅት ተመራማሪዎች የቡና ማብቂያ አዳዲስ ስፍራዎችን እየፈለጉና የቡና ዝርያ ምዕተ ዓመቱን እንዲሻገር የተለያዩ ዝርያዎችን እያሳደጉ ነው። ነገር ግን ቡናን ለማዳን ከሚደረጉ መሰል አነስተኛ ሙከራዎች ይልቅ ሰፊው ችግር ላይ በማተኮር የዓለም ሙቀት መጨመርን መዋጋት ሳይሻል አይቀርም።